አሁን ትንሽ ነገር ጀምሩ፣ ትልቅ ነገር አትጀምሩ። ትንሽ ነገር ጀምሩ። ለምሳሌ በዚህ ዓመት ማንበብ አለብኝ ብላችሁ አቀዳችሁ አይደል? በዚህ ዓመት ማንበብ አለብኝ ካላችሁ አንደኛው እያቀድን አንክረም ነው። አሁን ምን ይደረገው ምንድነው? ይሄን ዓመት ተው በቃ አስቤበታለሁ ይላል። እሺ ጥሩ ነው አስበሽ መቼ ነው የምትለው ሲባል አይ በቃ መስከረምን ዘግጀት ብዬ ምንም ሳይዘጋጅ ነው ተጎልቶ እንደሚለው መጀመር ነው። እንደገና ሁለተኛ ትንሽ ነገር ነው የሚጀመረው። ለምሳሌ አንባቢ ይሆናለሁ ብላችሁ እስኪያቅዱ አንባቢ ይሆናለሁ ብላችሁ ካቀዳችሁ ምንድነው የሚደረገው? በቀን 5 መስመርን መልመድ። በቃ ዝም ብሎ አለማብዛት ነው። አሁን የኛ ነገር ስንጀምረው አሁን ለምሳሌ በቀን መስገድ አለብኝና አንዳንድ ሰው 150 ይሰርጉደዋል። የመጀመሪያው ቀልጦ ለመቅረት ማለት ነው። መጀመሪያ 41ቷን መጀመር ዝም ብሎ መጀመር ነው። መጀመሪያ ትንሿን ነው መጀመር። እሷን 7 ቀን መድገም። አሁን ምሰግድ መስላለሁ እንደዚህ ያሰል እኔ ከትንሽ ጀምሩ ለማለት ነው። በቃ ስግደቱን ተው እንግዲህ ይፈልጋችሁ ብቻ ግን 7 ቀን ያችን ማድረግ። ቀጥሎ ደግሞ 14 ትሙላ 20 40 ቀን ትደረግ 64 ትደረጋለች። በቃ እሷ 6 ወር ትዝለቅ ግድ የለም። እንዲህ እየተደረገ ነው። አንድ ጊዜ ስንለው ወዴትና ወዴት። ከዚያ በኋላ ጸሎት። አሁን ዘንድሮ ጸሎተኛ ሆናለሁ ይባላል እንላለን። ዘንድሮ ጸሎተኛ ሆናለሁ እንልና ምንላለን? አርጋኖን፣ ሰኔ ጎልጎታ፣ ዳዊትም፣ ገርል፣ ስንክሳር፣ ጎርፍ ቀስ ተብሎ እኮ ነው። ራብ የሰነበተ ሰው እኔ የሞተ ሰው እያውቃለሁ። ርቦት ከርሞ እመቤቴን አውቃለሁ። ትንሽ ልጅ ሆኜ ትልቅ ርቦት ከርሞ ነው አሉና በቆሎ እሸት ደርሶ ነበር። በቆሎውን ብሎት ድንች ብሎት እርጎ ከሰው ቤት ዶ ነው። ድሃ ነው የኔ ጌታ፣ እውነቴን ነው። በጣም ያሳዝናል። ብሎት ደግሞ አዲስ ብጥብጥ ቢባል ቀሞተ አንድ ጊዜ አጉል ቀስ አድርጎ ነው። ጌታ እንኳን ራሱ ሐዋርያትን እያንዳንድህ ሐዋርያ ነኝ የምትል እኔ አምላክ ነኝ የተከተልኩ ሁሉ 7 አጽዋምና ጀምር አላለም። ቆይ የሚጾምበት ጊዜ ያለ ቀስ አድርጎ ነው። ሰማችሁ? እሾህ እንደሚያወጣ ሰው እሾሁ ለምሳሌ አሁን እዚች ጣት ቴሌቪዥን አንድ ገር ሰው እሾሁ ሊያማውጣት እሾሁ ላይ ዝም ብሎ ቀስ ተብሎ ዳሩ ተዚያ ቀስ ተብሎ ነው የሚወጣ። ቀስ አድርጋችሁ ጀምሩ። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር እንገራችሁ፣ በጸሎት የብዛት ዲያብሎስን አሸንፈዋለሁ ማለት ቀልድ ነው እንዴ? ምን ማለት ነው? ምን ማለት ነው? ጸሎት ሰይጣንን አያሸንፍም እያልክ ነው አላል። ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷችኋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። አሁን ግልጽ ሆኖላችኋል? በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዲያው ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ አርጉ። እንደገባ ነው ስቃይ። አሁን ከፈለገ ምን ያደርገው? እንሽላሊቱን ሲጸልይ ፊት ለፊቱ እንሽላሊት ይመጣል። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል ሰይጣን በጆሮ። ጾሙን እንዲሁን ስለሚፈልግ ማለት ነው። ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንድን ነው ያደርገው? ፈካሪ ዘጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም፣ አልሄደም አለ። ዞር ብሎ ያየዋለሁ አለ ነው 150 ነው የምዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳን አልሄደም። በቃ እንደዚያ እያደረጋል ነው። አሁን ደግሞ እንታያለን። በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስብ?
በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ያል ተናግረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲሁም ምን ብሎ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ብሎ ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል። ከ50 ዓመት በፊት የተጻፈ መጽሐፍ። ሰይጣንን ለማሸነፍ አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩ። እግዚአብሔር ነው። ቤተክርስቲያንን አንተውም ከቶ የሚል መዝሙር ታውቃላችሁ። የራሱ የነሚያ ንግግር ነው። የአምላካችን ቤት ከቶ አንተውም ማለት አንዳንዴ በቤተክርስቲያን አገልግሎት ላይ በሚገጥም ፈተና ምክንያት ሰዎች ፍራስትሬት አድርገን በቃ ከዚህ በኋላ አገልግሎቱ ይቅርብኝ፣ እግዚአብሔር እስካሁን ያገለገልኩትን ይባርክልኝ፣ በቃ ሞክሬያለሁ፣ መቼስ ከአንድ ሰው ከዚህ በላይ እግዚአብሔር አይጠብቅም፣ አሁን በሰላም እንደ ማንኛውም ሰው እኔ ምን አጨቃጨቀኝ አይነት ስሜት ይሰማናል። ስንቴ መሰላችሁ? እኔ ስንቴ እንደዛ አስቤያለሁ። እርግጠኛ ነኝ እናንተም ስንቴ አስባችሁ። ሰይጣን አገልግሎት እንድንተው ማረገው ነገር የለም። ይለምነናል። አንተ በቃ እስካሁን የሰራችሁት አይበቃችሁም? አንቺ አሁን በቃ ሰበካ ጉባኤ ነበር፣ በቃ አሁን ደግሞ ጸበል እየጠጣሽ መሄድ። እንዲህ ሁሉም ሰው ጸበል ጠጥቶ እንዲሄድ ነው የሚፈልገው ሰይጣን። ሁሉም ሰው ጠዋት ሰጥቶ እንዲሄድ ነው የሚፈልገው። አገልግሎት እንዲቋረጥ ማለት ይፈልጋል። ስራ እሱ አገልግሎት ያቋረጠ አገልጋይ ስለሆነ ሰይጣን ማለት ነው። አመስጋኝ የነበረ የእግዚአብሔር ቅርብ አገልጋይ የነበረ እሱ ወድቆ ነው። ስለዚህ አገልግሎት ሲቋረጥ ደስ ይለዋል። እሱ ብቻውን ለምን ይቀራል? ሌላ አቋራጭ ይፈልጋል። አብሮ አገልግሎት ያቋረጡ ጡረተኞች ይፈልጋል። መንፈሳዊ ጎዳና ተዳዳሪዎች ይፈልጋል። በነገራችን ላይ ቤተክርስቲያን ውስጥ በጣም ብዙ መንፈሳዊ ጎዳና ተዳዳሪ አለ። ምንድነው ካላችሁ ሰበካ ጉባኤ አባል አይደለም፣ ሰንበት ትምህርት ቤት አባል አይደለም፣ የምንም ማህበር አባል አይደለም፣ አገልግሎት ላይ የማይሳተፍ ማለት ነው። ግን ሐሳብ የሚሰጥ ሁሉ ላይ ትችት የሚያቀርብ ምን ሆነው ነው እንደዚህ የሚያራው? እንደዚህ ማድረግ ነበረባችሁ። ቤተክርስቲያን አሁን በዚህ ጉዳይ ዝም ማለት ነበረባት ይላል። አንተ እኮ ነው ቤተክርስቲያን። ማን ነው ቤተክርስቲያን? ብረን ልጇ ነው፣ የሚያድነን ልጇ ነው፣ የምናመልከው ልጇን ነው። ድንግል ማርያምን አናመልካትም። አምላካችንም አይደለችም፣ ፈጣሪያችንም አይደለችም፣ እግዚአብሔራችንም አይደለችም። ለሷም በአምልኮ አንሰግድም። የምንሰግድላት በጸጋ ነው። የምናመልከው አንድ ነው፣ እሱም እግዚአብሔር በአንድነቱ በሶስት። ድንግል ማርያም እመቤታችን የሁላችን እናታችን ናት። በምድር ላይ ትልቅ አንድ ነገር አለ፣ የድንግል ማርያም ልጅ መሆን። ጽዮንን የተሸከመ ሰው ሁሉ አንዳች ፊቱ ላይ ያለ ወንዝ ሁሉ ይከፈልለታል። እንዲሁ ባዶቻችሁን አትቀሩ። በታቦተ ጽዮን ላይ ያረፈው የእግዚአብሔር ቃል ነው። በድንግል ማርያም ማኅፀን ያለው ግን እግዚአብሔር ቃል ነው ራሱ። ፈጣሪዋን የወለደች እርሷ ብቻ ናት። የመጀመሪያ መምህርታችን፣ የመጀመሪያም ትምህርት ቤታችን ድንግል ማርያም አማላጅ ናት ምናምን ተብሎ መጽሐፍ ቅዱስ በስሟ እንደዚህ ብሎ ቢጻፍ እኔ እንደውም ይገርመኝ ነበር። የእግዚአብሔር ቃል ለሚቀበሉት ሁሉ ፈውስ ነው፣ ለሚያምኑበትም ብርሃን ነው። የሚገባው ግን በተከፈተ ልብ ነው። በጣም የሚያስፈራኝ የመጽሐፍ ቅዱስ ቃል ሕዝቅኤል ምዕራፍ 33 ቁጥር 8 ላይ አለ። ምን ይላል መሰለ? ኃጢአተኛው ኃጢአት ሲሰራ አይተኸው ነው የሚለው። አይተኸው ነው ማንም ጓደኛውን አይደለም። አይተኸው አንተ ሰው ተው ኃጢአት አትስራ፣ በኃጢአት እንዳትሞት ከሞትክ ሲኦል ትገባለህ ምናምን ይልና ባትለው፣ እንደዛ ባትለው እና ይሰው ከና ኃጢአቱ ቢሞት የኃጢአተኛውን ደም ከእጅ ይፈልጋል ይላል። ስላየኸው ተጠያቂ ነው፣ ስላልነገርከው ተጠያቂ ነው። በጣም አሁን ወላጆች ልጆቻቸውን የሚያጠፉት ወላጆች ናቸው። በልጅነታቸው መኪና ገዝተው ይሰጧቸዋል፣ ፕሮም ናይት ተብለው ይወጣሉ። ቢጠጡ ምንም ችግር የለውም። አሁን ወላጆች ፓርቲ ውስጥ ሲጠጡ ሲሰክሩ ሲዘሙቱ ምንም ችግር የለባቸው። በጣም ኖርማላይዝ ሆኗል። አንዳንድ ጊዜ ያንዳንድ ደንበኞችን ልጆች ኢንስታግራም ላይ ፎሎ አደርጋለሁ እና ስቶሪ ሲያደርጉ የሚለቁትን ሙዚቃ ላይሪክሱ ምን እንደሆነ ማን ነው ዘፋኙ ብዬ ሄጄ ያለው አእምሯቸውን የሚነቅዝ
በማይሆን ነገር ላይ የሚጥላቸው አይደል? ከእግዚአብሔር ለምድር እንኳን ስኬታማ እንዳይሆኑ የሚያደርግ ነገር ላይ ነው እየጣላቸው። አሁን ልጇችሁን ጠይቁት። ቅዱስ ጳውሎስ ማን ነው ቢሉ አያውቁም። ፍልስፍና ምንድነው ትርጉም ብትላቸው አያውቁም። መጽሐፍ ቅዱስ they don't know it። ስንት ወንጌላውያን ያሉት አያውቁም። ግን ስለሆነ ራፐር ጠይቃቸው፣ ስለሆነ እግር ኳስ ተጫዋች ጠይቃቸው፣ ስለሆነ ዘፋኝ ጠይቃቸው፣ ስለሆነ something የሆነ ስለ ሱሰኛ የሆነ ፊልም አክተር ጠይቃቸው። they know it። ስቶሪውን ያውቃሉ። ቢዮንሴ የለበሰችውን ያውቃሉ። ጫማዋን፣ ፓንቷን፣ ባሏን everything ያውቃሉ። ቤት ውስጥ የሚወራው እሱ ነው። ቤት ውስጥ የሚከፈተው እሱ ነው። በዛ ነው የሚደንሱት። እነዛ ከእናንተ ማህፀን የወጡ ሰዎች ማለት ነው። እና ይሄ ስታይ ያሳዝናል። በቃ ምክንያቱም ስለምንጠየቅበት አሁን ያልከው ነገር አንተን ያሳይቻለሁ ምንድን ነው የምታደርገው ብሎ እግዚአብሔር ይጠይቀኛል። እኔ አሁን ድርጅት አለኝ። ትልቁ እግዚአብሔርን ያወቅኩት በድርጅቴ ነው። ባይዘው ወይ ማለት የእግዚአብሔርን ቸርነት ያወቅኩትና ለሰራተኞቼ በጣም መልካም እየሆንኩኝ ስመጣ አብዛኞቹ ሲበላሹ አይ፣ አብዛኞቹ ድርጅቴን ሲጎዱ አይ፣ አብዛኞቹ ሲያሳዝኑኝ ማለት በጣም የምወዳቸው ማከብራቸው ነገ ከኔ በላይ አልፈው እንዲሄዱ የምፈልጋቸው ሰዎች አንተ በመልካምነቴ ቴክ ኢት ፎር ግራንትድ እና ሲጎዱኝ አየሁ በእግዚአብሔር ስም። ከዛ እግዚአብሔር ትዝ አለኝ፣ አሳዘነኝ። ምን ያህል አሳዘኘው ሊሆን ለኔ ብሎ ባስቀመጠልኝ ህግ፣ ለኔ ብሎ አትዘሙት፣ አትስረቅ፣ አትዋሽ፣ ለኔ ብለ ባለማጥፋ በማለቱ ምክንያት እምቢ ብዬው ምን ያህል አሳዘኘው ይሆን ብዬ ከባድ ነው። ኦልሞስት ሳምታይምስ ስታይ እንደዚህ መሆን አልነበረበትም። በተለይ ለኛ ሀገር፣ ሌላው ዓለም እሺ እኛ ሀገር እንደዚህ አልነበረማ። ደክመዋል አባቶቻችን። መጽሐፍ አስቀምጠውልናል፣ ዜማ አስቀምጠውልናል፣ ፊደል ቀርጸውልናል። ወንጌሉን እንዳንረሳው በእያንዳንዱ ቀን ውስጥ በምድር ስራ እንዳንጠፋ የክርስትና እናት የክርስትና አባት ብለው አስቀምጠውናል።